አጅነቢ ሴት አጅነቢ ወንድ ጋር የደወለች ቁርአን ብትቀራ እንዴት ይታያል? የሚያቀራው እሷን ብቻ አይደለም ጀማዓ ነው የሚያቀራው የሚል ጥያቄ። በላጩ ወንድ ጋር ሴት ጋር መቅራት። ሴት ልጅ ወንድ ጋር በምትቀራበት ጊዜ ሁናን ኢድጋምን ኢኽፋን ተከትለው የሚመጡ ድምጾች ሌላ ጊዜ ከተለመደው ድምጽ ለየት ያሉ ስለሚሆኑ የፊትና በር ሊከፍቱ ይችላል። ያለ በቂ ምክንያት ሴት ልጅ ወንድ ልጅን ተራ ንግግር እንኳን ልታናገር አይገባም። ያናገረችም እንደሆነ ድምጿን ሳታለሳለስ መሆን አለበት። ቁርአን ሲሆን ሆን ብለው ማሳመርን እንኳን ቢተው የቁርአን አቀራር ዜማው ራሱን የቻለ ፊትና ሊያስከትል ይችላልና ሴት ልጅ ወንድ ልጅ ጋር መቅራት የለባትም። በጭራሽ አማራጭ ከተፋ ግን አላህን ከመፍራት ጋር ጥንቃቄ ከማድረግ ጋር መቅራት ይቻላል። ይሄንም ከማድረግ ጋር ግን ፊትና ከተከሰተ የሚያቀራው ወይም የሚቀራው ግለሰብ ዘንድ ፊትና ከተፈጠረ ይሄኔ ማቆም ግዴታ ይሆናል። በተለይ ባለንበት ጊዜ ቁርአን በማቅራት ስም ብቃቱ የሌላቸው አደቡን ያላሟሉ ሴቶችን የሰበሰቡ ቁርአን አስቀራለሁ ያሉ ቁርአንን መነገጃ ያደረጉ ፋቲሐን ሰባብረው ያቀሩ ቁል አዑዙ ቢረቢን ናስ እና አዕጠይናከል ከውተርን ሰባብረው ያቀሩ ስህተትን የሚያስተምሩ ስህተት ማስተማራቸውን ማንሷቸው የሰዎችን ያላባቸውን ያለ አግባብ የሚቀበሉ አጭበርባሪና አታላይ የሆኑ ሰዎች የበዙበት ዘመን ላይ ስለደረሰን ሰዎች ስልክ እየደወሉ አሊያ ደግሞ በግሩፖች በሶሻል ሚዲያ አማካኝነት በሚቀሩበት ጊዜ የሚያቀራን ሰው ማን ነው? ብቃቱ የተረጋገጠ ነው አይደለም? ከየት ነው የቀራው? ትምህርት አሰጣጡ እንዴት ነው? ዓላማው ምንድነው የሚለው መጣራት አለበት። ሰዎች ቁርአን ለመቅራት ያላቸውን ጉጉት፣ ሰዎች ለቁርአን ያላቸውን ፍላጎት እንደ እድል በመጠቀም ምንም አይነት ቁርአን የሚያስቀራ ሰው አኽላቅና አደብ የሌላቸው ስግብግብ የሆኑ ሰዎች በዚህ መስመር ገብተው ጥፋቶች የጠፉን። አንደኛ ሰዎች ስህተት እንዲማሩ ያደረጓቸውን። አንድ ሰው በስህተት ከሚቀራ አልቀራሁም እኔ ብሎ እድሉን እየጠበቀ ወደፊት ቀራለሁ ያለ ተስፋ እያደረገ ቢኖር ነው የሚሻል። ሰባብሮም ቀርቶ ትክክል ነው የቀራኸው ትክክል ነው የቀራሽው ብሎ የሚያሳልፉ ከሆነ ስህተቱን አብረው ይቀሩታል። ኋላ ላይ ይሄን ከአእምሮ መፋቅና ማስወገድ በጣም ከባድ ይሆናል። ስለዚህ እንዲህ አይነቱ ነገር እንዳይኖር ጥንቃቄ ማድረግ ያስፈልጋል። ቁርአን ማስቀራት ትልቅ ኃላፊነት ነው። በመሰረቱ ለአኺራ ተብሎ መደረግ ያለበትም ጉዳይ ነው። 24 ሰዓት እድሜውን ለዚህ የሰጠ ሰው ሌላ ገቢ የሌለው ሰው በመጠኑ ትክክለኛን ነገር ሰጥቶ አድርጎ በመጠኑ ነገር ቢያገኝ ችግር የለው። ብቃቱም ሳይኖረው አደቡም ሳይኖረው ያለ አግባብና ትክክለኛ ነገር ሳይሰጥ ገንዘብ መቀበልም ካለበት ገንዘብ መቀበሉ ላይም ስግብግብነት ከታከለበት ይሄ አላህን የሚያስቆጣ ትውልድ እንዲበላሽና ሰው ራያ እንዲያጣ መተማመን እንዲጠፋ የሚያደርግ ነገር በመሆኑ ሁሉም አላህን ሊፈራ ይገባዋል። ሌላኛው ጥያቄ